አሁን ቀጥታ ቴንቃቁን ወደዚህ ጠራታለሁኝ። እንግዲህ ከሷ ጋር እንቀጥላለን። ጌታ ይባርካችሁ። ተባረኩ። ጌታ ይባረክ። ምሳ ጥሩ ነበር። በጣም አሪፍ። እኔ ጣሊያንን ፓስታ በላሁት ነው የምላችሁ ይሄን ሰሞን። ጌታ ይባረክ። በጣም ቆንጆ ምሳ ነው ያበሉን ከፍቅር ጋር። ምሳ ከፍቅር ጋር እንዴት ደስ ይላል መሰላችሁ። ሰላም የሌለበት አይሆንም። ህብረት ያለበት ፍቅር ያለበት ግን የማይጣፍጠው ይጣፍጣል። እንኳን የጣሊያን ፓስታ ደስ ብሎኛል። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። ጌታ ይባረክ። በአንድ ርዕስ ላይ እንነጋገራለን። በኋላ ጥያቄ መጠየቅ የምትፈልጉ ምናልባት ብዙ ጊዜ ሳየው ጉባኤው በጣም የተለያየ እድሜ ስለሆነ ያስቸግራችሁ ከሆነ በግል ልትጠይቁኝ ትችላላችሁ፣ በዚህም ልትጠይቁኝ ትችላላችሁ ብዬ ለማለት ነው። ጌታ የተባረከ ይሁን። ዛሬ ከሰዓት በኋላ እንድናየው የፈለኩበት ርዕስ በጣም ዋናና የዚህ የሰሞኑን ፕሮግራማችን ዋና መሰብሰቢያው ነው። ጠዋት ፓስተር ፒተር ሲናገር ልቤ ውስጥ ነው የገባው። ሁሉ ነገር ከየት ይጀምራል አለ? ከቤት ይጀምራል። ክብር ለእግዚአብሔር ይሁን። ከቤት ይጀምራልና የቤተሰብ አምልኮ የሚል ነገር ነው የምናየው። ጌታ የተባረከ ይሁን። ሰከንድ ወርልድ ዋር ጦርነቱ ሲነሳ ዋናው ምክንያት መሪዎች የያገሩ መሪዎች ቤታቸው ፌል ሲያደርግ ነው። ፌል ባረገበት ጊዜ ነው ለብዙ ጦርነት መነሳት ምክንያት የነበር። ስለዚህ የሀገርም ውድቀት የሀገር መሪዎች ኮራፕትድ የሆነ ፋሚሊ እየያዙ ሲመጡ እየወደቀ ይመጣል ማለት ነው። እና ወደ እግዚአብሔርም ቤት ስንመጣ በቤት ውስጥ ያልተጀመረ ነገር ወደ ውጭ አይወጣም። በቤት ውስጥ የሌለ ጸጋ ውጭ ሊወጣ አይችልም። ስለዚህ የቤተሰብ አምልኮ በጣም መሰረታት። በኋላ በሱ ላይ ነው የምንነጋገረው። መንፈስ ቅዱስ እንዲያስተምረን እንጸልይና እንቀጥላለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ እስካሁን ጌታ ሆይ አምልኳችን በፊትህ እንደደረሰ አሁን ደግሞ በክርስቶስ ኢየሱስ ስም ጸልያለሁ። መንፈስ ቅዱስ በመካከላችን እንድታስተምረን የቀረውን ጌታ ሆይ እግዚአብሔር ሆይ በቤታችን ውስጥ ልናስተካክል በቤታችን ውስጥ ልታደርግ ያለውን እንድታደርግ እንድትረዳን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። መንፈስ ቅዱስ አስተምረን በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። የቤተሰብ አምልኮ በቤተሰብ ላይ ያለውን ተጽዕኖ ነው አብረን የምናየው። የዛሬ 45 ዓመት ከደብረ ዘይት ወደ አዲስ አበባ መጣንና ትንንሾች ልጆች ናቸው ያሉን። ጠየቅን። እንዴት ነው ጠዋትም ነካ አድርጌላችኋለሁ፣ እንዴት ነው ክርስቲያን ቤተሰብ የሚኖረው? እንዴት ነው በቅድስና እንዴት ነው በንጽህና ልጆችን ማሳደግ የሚቻለው የሚል ነገር መጠየቅ ጀመርኩ ማለት ነው። ቤተክርስቲያንን መጠየቅ ጀመርኩኝ፣ ፓስተሮችን መጠየቅ ጀመርኩኝ። ምንም መልስ። ጸልይ፣ ለልጆች መጸለይ ነው፣ እናንተ ደግሞ አብራችሁ ጸልዩ፣ በቃ ይሄን ብቻ ነው። ከዛም ያለፈ ነገር ጠዋት እንደነገርኳችሁ የለም። ችግሩም ስለሌለ መልሱም የለም። እና አሁን ወደ ባለቤቴ የዞረ ጥያቄ ማለት ነው። ምን እናርግ ታዲያ? ምን እናርግ? እንዴት ነው የምናረገው? እሺ እነዚህ ልጆች እንዴት አድርገን ነው የምናሳድገው? ይሄ ወደ ጌታ ቤት ስመጣ የነበረ ትልቁ ጥያቄ ነበረ። ነው ሰው ልጆች የሚያድጉት? እንዴት ነው ክርስቲያን ቤተሰብ የሚኖረው?
እና በጣም ጥያቄ ያው ነግሬያችኋለሁ፣ የጠበቃ ልጅ ነኝ ብያችኋለሁ። ስለዚህ መመለስ ነበረበት ባለቤቴና ባለቤቴ ወታደር ነው፣ ብዙ ጊዜ ያመሻል ስራ። ስለዚህ አለኝ ጠዋት 11 ሰዓት 5 o'clock እንነሳና በእግዚአብሔር ፊት ልጆቻችንን ይዘን እግዚአብሔርንም ቃል እናስተምር፣ እኛም አብረናቸው እንጸልያለን። እንዴት ነው ጠዋት በ5 o'clock ትንንሽ ልጆች 2 ዓመት የ3 ዓመት ልጆች እንዴት ይነሳሉ አልኩት። እንሞክርና ካልሰራልን ደግሞ ሌላ አለኝና አንድ ሳምንት ነው የተቸገሩት። 50 ዓመት ይዘነው መጣን እላችኋለሁ። 5 o'clock እንነሳለን እስከ 6:30 ድረስ የጸሎት ጊዜ ነው። ሕፃን ልጅ ከተኛበት ጠዋት ተነስቶ ባለቤቴ በየመኝታ ቤታቸው እንቅልፍ ቡጭቅጭቅልፍ ሲያስለብሳል እያለ ጥቅስ እየጠቀሰባቸው ይገፋቸዋል ማለት ነው። አንድ ሳምንት ነው የተቸገሩት። ከዛ እንደውም ጥሩ ሆነልን፣ በጊዜ ይተኙልን ጀመር። በጊዜ ይተኙልናል፣ ጠዋት ስለሚነሱ በጊዜ ይተኙልናል። ለእኛ በጣም ጥሩ ሆነልን። ከዛን ጊዜ ጀምሮ ለ50 ዓመት ጠዋት በ5 ነው የምንነሳው። ህፃናት የለም ምን የለም። ልጆቻችን ጌታን ያገኙት እዛ ፕሮግራም ላይ ነው። 4 ልጆች እዛ ውስጥ እየተወለዱ ማለት ነው። መንፈስ ቅዱስ የተሞሉት እዛ ፕሮግራም ላይ ነው። አገልግሎት የጀመሩት ጊታራቸውን ይዘው መዘመር የጀመሩት እዛ ነው። ኳየር ነበሩ። ወገኖቼ በቤታችን ውስጥ ያልሰራ ነው የእግዚአብሔር ስራ ውጭ አይሰራም። ቤቱ ያልተገለጠ አባት፣ ቤቱ ያልተገለጠ ቅድስና፣ እግዚአብሔርን መፍራት በውጭ አይገለጥም። ስለዚህ በጣም ወሳኝ ነገር ለኛ አሜሪካን ሀገር እንደመጣን ብዙ ሰዎችን የምንጠይቀው የነበረው በቤታቸው አምልኮ አለ እንላለን። የለም። ያው ስራውን ሀገሩን ታውቂው አይደል? ተለዋውጠን ነው ምናምን አንገናኝም፣ ልጆች ተቀባብለን ነው። አዎ። ግን አንድ ጥያቄ ልጠይቃችሁ፣ ምግብ ትበላላችሁ ተገናኝታችሁ? አዎ። ምሳ ትበላላችሁ ወይ ራት? አዎ። ምግብ አብራችሁ መብላት ከቻላችሁ አብሮ መጸለይ ይቻላል ማለት ነው። ስለዚህ 3 መጽሐፍ ጽፈናል። ሁለተኛው መጽሐፋችን የቤተሰብ አምልኮ የሚል የጻፍ ነው። ከዚህ ችግር በኋላ ይህን ችግር በካውንስሊንግ በሄድንበት ቦታ ስንጠይቅ በጣም ምን ያህል አሜሪካን ሀገር ውስጥ የቤተሰብ አምልኮ ብትሉኝ ምናልባት 40% ነው የምላችሁ። የለም በጣም እና በጣም ባለፉት ዓመታት ባገኘነው አጋጣሚ እግዚአብሔር በሰጠን መድረክ ሁሉ የምንናገረው የቤተሰብ አምልኮ አስፈላጊነት ነው። በጣም ወሳኝ ነው። አቂላና ጵርስቂላ በቤታቸው ላለችው ቤተክርስቲያን ይላል ሐዋርያው ጳውሎስ ይጽፍ አለች። እዚህ ይሄ ያ ትዳር ሲጀመር አንድ ቤተክርስቲያን ተጀመረ። አንድ ቤተክርስቲያን ተጀመረ። በቃ ይሄ ነው የእግዚአብሔር ሐሳብ፣ ይሄ ነው የእግዚአብሔርም ስርዓት። ክብር ለእግዚአብሔር ይሁን። እንግዲህ አብሮ የቤተሰብ አምልኮ ጥቅሙን እናያለን። የመጀመሪያው በአንድነት የሚያመልክ ቤተሰብ የእግዚአብሔር ገንዘብ ነው፣ የእግዚአብሔር ሀብት ነው፣ እግዚአብሔር የሚመነዝረው። እርግጠኛ ነኝ ብዙዎቻችሁ ሁላችንም ባንክ አካውንት አለን። ባንክ አካውንታችን ውስጥ ገንዘብ አለ። በባዶ አካውንት አይከፈትም። ገንዘብ አለ፣ የፈለግነውን ወተን የምናደርግበት ማለት ነው። እግዚአብሔር እንደዚህ ሊያደርግበት የሚችልበት ቦታ ከዚህ ቦታ ውስጥ የሚወጣ ሰው ነው። በአንድነት መሰዊያ ላይ በእግዚአብሔር መሰዊያ ላይ እግዚአብሔርን የሚያመልክ ቤተሰብ የእግዚአብሔር ሀብት ነው። ህልውናውን ይለማመዳል ወገኖቼ፣ ህልውናውን ይለማመዳል። እግዚአብሔርን በመሾም እውቅና በመስጠት በቃ የቤተሰቡ መታወቂያ ይሆናል ወገኖቼ። ዳዊት እንደዚህ ይላል መዝሙረ ዳዊት 2:6 ላይ እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ይላል። ለእግዚአብሔር የሚገዛ ቤት ሹም አለው፣ ንጉስ አለው። በቃ የሚያመልከው አምላክ አለው። መታወቂያ አለው። የእግዚአብሔር ገንዘብ ነው። ቤቱን ይጠቀምበታል። ሀብቱ ነው። ይመነዝራል፣ ይጠቀምበታል። እግዚአብሔር ይሄንን በጣም በሚያስደንቅ ዘመን እግዚአብሔር በደርግ ዘመን ቀጥሎ ደግሞ በኢህአዴግ ዘመን እግዚአብሔር ይሄንን ህይወት አለማምዶናል። ክብር ለእግዚአብሔር ይሁን።
እግዚአብሔርን አብሮ የሚያመልክ ቤተሰብ የእግዚአብሔር ሀብት ነው። አንድ ጊዜ እኛ ሁልጊዜ እንነሳለን እንጸልያለን እና ልክ ደርግ እንደሆነ ያው ቤተክርስቲያን ስደት ውስጥ ገባች። ቤተክርስቲያን ስደት ውስጥ ገብታለች። ሁሉ ነገር አንደርግራውንድ ነው። ባለቤቴ ወታደር ነው። የምንኖረው በጣም ባለስልጣኖች ሰፈር ነው። ግን እግዚአብሔር እንደዚህ አለ፣ በቃ እቺን ቤት ተከልኳት፣ ቤቴ አለ። ቤታችንን አንድ ጊዜ ስንጸልይ ይሄ የኔ ቤት ነው አለን። ክብር ለእግዚአብሔር ይሁን። እስቲ እግዚአብሔር በዚህ አለ በሉ። ክብር ለእግዚአብሔር ይሁን። እግዚአብሔር በሚኖርበት ስፍራ ህልውናው አለ። እግዚአብሔር በዚህ አለሁ አለን በቤታችን። እግዚአብሔር ተገኘልን ወገኖች። ዙሪያውን የሚያውቁን ቤታችንን የሚያውቁ በሙሉ ምናልባት ቦሌ ኦሎምፒያን የምታውቁት መሰረተ ክርስቶስን የምታውቁት ልክ የእኛም በር አልፎ ነው መሰረተ ክርስቶስ የሚጋቡ። እኛ ከደብረ ዘይት አዲስ አበባ በገባን በ15 ቀኑ የመሰረተ ክርስቶስ ቤተክርስቲያን ተዘግቶ ህዝቡ እያለቀሰ እኛ ቤት ገባ። ተተከለች ቤተክርስቲያን እያለቀሰ። እኛ ደግሞ ደስ ብሎን ያኔ ሪቫይቫል የፓስተር ዳንኤል የፈውስ የምን ፕሮግራም ስለነበረ በጣም በብዙ ደስታ በናፍቆት ነው የመጣ ነው። በመጣን በ15 ቀኑ ያ ተዘጋና የኛ ቤት ተከፈተ። የማይሳሳት እግዚአብሔር። አንድ ነገር ልንገራቸው፣ ቤተክርስቲያንን መዝጋት አይቻልም። ቤት መዝጋት ይቻላል። ቤተክርስቲያንን መዝጋት አይቻልም። ቤተክርስቲያንን ማጥፋት አይቻልም። ይሄንን እነግራችኋለሁ። ይሄን ያየሁትን ነው መነግራችሁ። በእግዚአብሔር ፊት ነው መነግራችሁ። ያቺ ቤተክርስቲያን ተዘጋች፣ ህንጻው ተዘጋ። በጣም ብዙ ትንንሽ ቤተክርስቲያኖች ተከፈቱ እና አንዷ የኛ ቤት ነበረች። በጣም ያን ለተዘግቶ አለቀሱ መተው። እኛም አለቀስን አብረናቸው በእግዚአብሔር ፊት። ሰው እኔ እንደዚህ ሲያለቅስ አልቻላቅም። አለቀሱ እና አንድ ወንድም አንድ ራእይ ያየሁ አለን ከመካከላችን። አቤት 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 አለ። ብዙ አህዮች አለ ሸክም ተሸክመው እየመጡ እዚህ ቤት ሲያራግፉ አያለሁ አለ። ግቢ ውስጥ ተሰልፈው ያራግፋሉ አለ። እና እግዚአብሔር እንግዲህ አላቅም፣ እኔ ግን የሚራገፍ ብዙ ስራ እዚህ ቤት ይሰራል አለ። ከዛ ከመግባታችን በፊት በጣም የሚገርም ነገር መጸለይ ጀመረን። ቤት ውስጥ ከመግባታችን በፊት አንድ ሳምንት ሙሉ ጸለይን፣ በጾም በጸሎት። ወደዛ ቤት ከመግባታችን በፊት ስንጸልይ በዚህ ቤት የተደረገ ነገር እንዳለ እግዚአብሔር ተናገረን። የአምልኮ ነገር እና የአምልኮ ቅጠል ተተክሏል አለን። እናቴ ናት ያየችው ያንን ራእይ። ከዛ ቆይ እኔ አውቃለሁ አለች። የአምልኮ ቅጠል የሚተከል ቅጠል አለ እኔ አያለሁ አለች። ዞረን ግቢው ተፈለገ፣ ተገኘ። አቃጠልን ማለት ነው። ነቀልን። ከ8 ቀን በኋላ ገባን። አጥርተን ሰፈሩን አጥርተን ማለት ነው። ክብር ለእግዚአብሔር ገባን። ከዛ በኋላ ነው እንግዲህ ይሄ ለቅሶ ይሄ ሁሉ ራእይ የመጣው። ክብር ለእግዚአብሔር ቀጠልን። እኛ እንደሆነ ለምደናል። ሌሊት ጠዋት 5 እንነሳለን፣ እናመልካለን፣ ጌታን እንጸልያለን። ልጆቻችንን ይዘን ወደ ስራ እንሄዳለን፣ ትምህርት ቤት እናደርሳለን፣ ወደ ስራ እንመጣለን። ይሄ ኑሯችን ነው። ቤታችን ማታ ማታ ጸሎት ጀመርን። ጸሎት የጀመርነው በራችንን አንኳኩተው ጎረቤቶቻችን መጡ። ጌታን የማያውቁ ሰዎች መጡ፣ ተዋወቁን፣ መሰከርንላቸው፣ ጌታን ተቀበሉ። እነሱን ደህንነት ማስተማር ጀመርን ማለት ነው። ከዛ በኋላ እዚህ ካኮ ሌላም ጓደኛ አለችኝ ማለት ጀመሩ ማለት ነው። ላሳጥረው ታሪኩን፣ በአንድ ሳምንት ውስጥ 70 ሰው የዳነበት ጊዜ አለ። ቤት ውስጥ 70 ሰው በአንድ ሳምንት ውስጥ ሆነ። እግዚአብሔር ገንዘብ ስንሆን ይዘረዝረናል ወገኖች፣ ይዘረዝረናል። ማረሳው አንድ ሰው ፕሮግራም ጨረሰን ማለት ነው። ከሰኞ እስከ ዓርብ ማታ ማታ ሁል ጊዜ ቤታችን ፕሮግራም አለ። ትንንሾቹ ልጆች ይዘምራሉ፣ ቆመው ትንንሾቹ ነው እያኮላተፉ ይዘምራሉ። እኔ ፕሮግራም መራለሁ፣ ባለቤት ያገለግላል። ይሄ ነው በቃ አገልግሎታችን ከሰኞ እስከ ዓርብ ማታ ማታ። እግዚአብሔር መጣ። በቃ እግዚአብሔር ባለው በህልውና ወገኖቼ እግዚአብሔር ይጠቀማል፣ እግዚአብሔር ይሰራል። ጨርሰን ፕሮግራም እንደዚህ ነው በጊዜ ጀምረን የምናስተካክለው ከሰኞ እስከ ዓርብ እንዲህ ነው። አሁን ወንበራችንን አስተካክለን እራት ልንበላ ስንል በራችን ተንኳኳ። አንድ ሰው ምንድነው ስንል ጸልዩልኝ። ከየት መጣ ስንለው ከጉለሌ። እኛ የምንኖረው ቦሌ ነው። እንዴት መጣ አልኩት።
እዚህ ጋር ሊስትሮች አሉ፣ ሂድ ይጸልይሉ አሉኛል። አስገብነው ገና በራችንን ስንዘጋ አጋንንቱ ጮኸ ማለት ነው። 10 ደቂቃም አልፈጀ፣ አጋንንቱ ወጣ፣ ጌታን ተቀበለ። አሁን ያ ሰው ሙሉ ወንጌል ቤተክርስቲያን የሜንተናንስ ምናምን ኃላፊ ነው። ክብር ለእግዚአብሔር ይሁን። ሲነግረን ምን አለ? እኔ 2 ጊዜ ወድቄ ነው እዚህ እንደመጣሁ አላውቅም ብሎ አሳየን። እንደዚህ ከገመድ ላይ ራሱ ሊገል ማለት። እግዚአብሔር ገንዘቡ ወደ ሆነበት ቦታ ይልካል ወገኖች። በቤቴ ያየሁትን ነው መመሰክር። ቤት ውስጥ ልጆቻችን ይጫወታሉ ማለት ነው ከሰራተኞች ጋር። ከዛ አንደኛው ለካ አጋንንት አስቸግሯታል እና አንደኛው ልጅ ይመጣ፣ ትንሽ ነው 6 ዓመት ልጅ መጣና አሟታል አለኝ። አሟታል ታለምን አሟታል አለኝና እጄን ጉትት አድርጎ ይዞኝ ሲሄድ ሳያት አጋንንት ነው። ቀስ አድርጌ በኢየሱስ ስም እያሉ እነሱ እየገፏት በኢየሱስ ስም እያሉ ይጫወታሉ። እሷ ተቸግራለች። በኢየሱስ ስም ባሏት ቁጥር ትቸገራለች። ለካ አመጣናት፣ ወሰድና ጸለይን፣ ወጣ፣ ጌታን ተቀበለች። ዛሬ ጸሎት አገልጋይ ናት ወገኖቼ። እግዚአብሔር ይመነዝራል። በቤታችሁ ህልውናው አለ ወይ? አምልኮ አለ ወይ ወገኖቼ? የቤተሰብ አምልኮ የእግዚአብሔር ገንዘቦች የሆኑ የሚወጡበት ነው። ያየሁትን ነው። ዙሪያችንን ባለስልጣኖች ናቸው ያሉት። ዙሪያችንን በእግዚአብሔር ፊት ነው ማለት እነ ጀነራል እነከሌ እነምን እነከሌ ልነግራችሁ አልችልም። በጣም ብዙ። ስለዚህ እኔ ደግሞ ወደ እነሱ መሄድ ጀመርኩ ማለት ነው። ወደ ሚስቶቻቸው ይመጣሉ። አጋንንት የሚወጣለት ይወጣል፣ ጌታን የሚቀበለው ይቀበላል። የሚገርም ነገር እግዚአብሔር ሲል ቤታችን 70-80 ሰው ይሰበሰባል። 70-80 ሰው በእግዚአብሔር ፊት ነው የምንመላችሁ ይሰበሰባል። ይድናል፣ ሰው ይድናል፣ ደህንነት ይማራል፣ ይጠመቃል። አንድ ቀን ብዙ መንገድ ባለቤቴን ወታደር ነው ኮሎኔል ነው ቤት ትሰበሰባላችሁ ብለው ያነጋገሩታል። እንዲህ ብለው የሚጠይቁት እንደሚሰልሉን እናውቃለን። ግን አንድም ቀን አንድ ነገር ይዘውን አያውቁም። ክብር ለእግዚአብሔር ይሁን። ይሄ እነዛን 17 ዓመታት እግዚአብሔር አስደናቂ ልጆቻችንን እዛ ውስጥ አሳደገ። ልጆቻችን ኳየር ሆኑ። ሰፈር ውስጥ ይጋበዙ ጀመር። ጊታር ይጫወታሉ፣ ይዘምራሉ፣ ይጋበዛሉ። እዛሽ ቦታ ጌታን የተቀበሉ፣ እዛሽ ቦታ መንፈስ ቅዱስ የተሞሉ ወገኖቼ፣ የተማርንበት ንስሐ የምንገባበት፣ ኪሳችን ገንዘብ ሲያጣ የምንጸልይበት፣ ስንታመም የምንፈወስበት ቦታ። እውነተኛ ጸሎት ከማን ጋር በህይወት ይጸለይሻል ብትሉኝ ከልጆቼ ጋር እዛ ቦታ የጸለይኩት ጸሎት ነው። እግዚአብሔር የሰማን ቅርብ የሆነበት፣ ፎርማሊቲ የሌለበት እውነት የሆነ ነገር በመካከላችን የፈሰሰበት። ክብር ለእግዚአብሔር ይሁን። እግዚአብሔር ትልቅ ነው ወገኖቼ። እግዚአብሔር በቤተሰብ አምልኮ ውስጥ እግዚአብሔር ትልቅ ዓላማ አለው። የሚያመልክ ቤተሰብ ስራ አለው። የሚያመልክ ቤተሰብ ስራ አለው። በቃ ስራ አለው። አሳይመንት አለው። አሳይመንት በጊዜው ነው እግዚአብሔር የሰጠን፣ በትክክለኛው ጊዜ እኛን ወደዚህ ያመጣን። ከደብረ ዘይት ወደ አዲስ አበባ ያመጣን የእግዚአብሔር ሚሽን ነበር። የሚገርመው እነዛ 17 ዓመታት የሚገርም እኛ አሁን የትም ቤተክርስቲያን ሄደን ያቀተናል። እንዴ እናንተ ቤት እኮ ነው ጌታን ያገኘነው ይሉናል። አሁን እዛ ሰፈር በጣም የሚገርም ትልቅ ቸርች አለ፣ 7000 ምርጦች ይባላል። በጣም የሚገርም እና እዛ ቸርች ተጋብዘን ልናገለግል ስንሄድ ፓስተሩን እንዲህ አልኩት፣ ፓስተር አልኩት፣ ይህን ሰፈር እኮ ጠራርገንልህ ነው አንተ አሁን እዚህ እንደምትሆን፣ በቃ በጸዳ ከተማ ላይ እንደዚህ ትሆናለህ አልኩት። እና ከዛ መጡ ማለት ነው። እኔ እኮ እነሱ ቤት ነው ጌታን ያገኘሁት እያሉ ሰዎች ይመጡ ጀመር። ክብር ለእግዚአብሔር ይሁን ወገኖቼ። እግዚአብሔር በቤታችሁ ህልውናው አለ። ያጽናናችኋል፣ ይወቅሳችኋል። አቤት ደግሞ ስታዩት ነገ በልጆቻችሁ ነገ በልጅ ልጆቻችሁ ወገኖቼ የእግዚአብሔርን ህልውና የሚለማመድ ሰው በጌታ በኢየሱስ ክርስቶስ ስም ይሄንን ህልውና ያለማምዳችሁ። እንዴት ለመንፈስ ቅዱስ ተሳሳላችሁ መሰላችሁ? ኃጢአት ለማድረግ አይደለም፣ ከእግዚአብሔር ሐሳብ ለማውጣት ጉልበት አይኖራችሁም በፍጹም። ከእግዚአብሔር ጋር ለመገናኘት ናፍቆት
ልጆቻችን ጠዋት ተነስተው ማታ ማነው ማታ ጊታር የሚመታው ማነው የሚዘምረው ከፍ ሲሉማ ፕሮግራም ይመሩ ጀመር። ክብር ለእግዚአብሔር ይሁን ወገኖቼ። እግዚአብሔር ታማኝ አምላክ ነው። ጌታ ታማኝ አምላክ ነው። አብሮ የሚያመልክ ቤተሰብ እርስ በርሱ ይቀራረባል ወገኖቼ፣ እርስ በርሱ ይቀራረባል። ዛሬ በጣም ልጅና ወላጅ ሩቅ ለሩቅ ነው። ልጆቼ አጠፋው ብሎ ወደ እናንተ ከመጣ ልጃችሁ አጥፍቻለሁ ተሳስቻለሁ ብሎ ችግሩን ይዞ ከመጣ ፓረንቲንጋችሁ ኤክሰለንት ነው። ካልመጣ ወደ ሌላ ከሄደ ግን ፌል አድርጋችኋል። የቤተሰብ አምልኮ የሚያደርገው ነገር ምንም አይነት ከናንተ የተሰወረ ነገር አይኖራቸው፣ ከናንተ የተደበቀ ነገር አይኖራቸው። ልብ ለልብ እየተቀራረባችሁ ለምን? መንፈሱ አለ። የሚያቀራርብ መንፈስ አለ ወገኖቼ፣ የሚያቀራርብ። ሁለተኛ ጢሞቴዎስ 1:4 እንዲህ ይላል፣ ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ ባያትህ በሎይድ በእናትህም በእወንቄ ነበረባቸው፣ ባንተ ደግሞ እንዳለ ተረድቻለሁ። ሃሌሉያ። ባያትህ በሎይድ በእናትህም በእወንቄ። አይገርምህም? ከሐዋርያ ጳውሎስ ጋር በጣም የቀረበ ግንኙነት አጥንቶት የጢሞቴዎስ ሶርሱ የት ነው ሲል ቤተሰብ አምልኮ ውስጥ ነው። ክብር ለእግዚአብሔር ይሁን። ከዛ ቤት ነው ያገኘው። በቃ አወቅኩት። ካንተ ቤት ውስጥ ከቤት ወገኖቼ ለልጅ ያልፋል። መርገም አታስቀምጡ። ህልውናውን ከቤታችሁ አታውጡ። ተለማመዱት። የእግዚአብሔርን ህልውና በቤታችሁ ተለማመዱ። ሰው በእግዚአብሔር ቤት በቤት ውስጥ የእግዚአብሔርን ህልውና የሚለማመድ ቤተሰብ ወገኖች እንደ ቤተሰብ ተለማመዱት። ተጣልተን መቆየት አንችልም። ተቀያይመን መዋል ማደር አንችልም። አንድ ጊዜ አንድ ነገር ሆነ። ትንሹ 3ኛ ልጃችን 6 ዓመቱ ነውና ትምህርት ቤት ተዘግቶ ሲጣላ ከትልልቅ ታላላቆቹ ጋር ሲጣላ አንድ ፌስታል ውስጥ አንድ ጃኬት ይከትና እሄዳለሁ ብሎ ይላላሉ ብለው ነገሩ። አረ ከዛ ሳልኳቸው እደጅ ወጥቶ ይቀመጣል እና እንዴ ይሄ ልጅ ከፍቶ ይወጣብን ይሆን እንዴ ብለው ፈርተው ነገሩኝ ማለት ነው። የልጅ ነገር ነው ብዬ ተው። በማግስቱም አሉኝ። 3ኛ ቀንም አደረገ ሲሉኝ ደነገጥኩ። ምክንያቱም መሄድን ምን አመጣው? ከየት አመጣው? ጥሎ መሄድን ከየት አመጣው? 6 ዓመት 7 ዓመት ልጅ። ስለዚህ እሱ ጋር አይደለም ይሄን መልስ ያለው እኔ ጋር ነው መመለስ ያለብኝ። ከየት አመጣው? እና በጣም ተረበሽኩኝ። እሄዳለሁ። ቤታችን ሰው ሄዶብን አያውቅም። ሰው ይጨመራል እንጂ ሄዶብን አያውቅም። እኛ የዛሬ 54 ዓመት ስንጋባ አንድ ሞግዚት አንድ ሰራተኛ ነበረ። ዛሬም ቤታችን ናቸው ኢትዮጵያ። ሌላ ሰው አናውቅም። የባለቤቴ እናት ከኛ ጋር 25 ዓመት ኖረው ጌታን ተቀብለው ነው ወደ ጌታ ሄዱት። አናውቅም። በቃ አናውቅም። የሚመጣ ነው እንጂ የሚሄድ ሰው ሄዶ አያውቅም። ከየት አመጣው ይሄ ልጅ? ስለዚህ እኔ መመለስ አለብኝ። በጣም ነው የተጨነኩት። ከየት አመጣው? ሶርሱ የት ጋር ነው? እና ባለቤቴን ጠየቅኩት። እንዲህን ከየት አመጣው? በቃ እንግዲህ ጸልይለትና አትጨናነቅ ያለኝ። እኔ ግን ተጨነኩ እና መንፈስ ቅዱስ ግን ስራዬ ቦታ ቁጭ ብዬ አንድ ነገር ተናገረኝ። ይሄ ልጅ መጣላት ያውቃል፣ መታረቅ አያውቅም። ስለዚህ እኔና አባቱ ስንጋጭ ያየናል፣ ግን ይቅርታ ስንጠያየቅ አይቶን አያውቅም ማለት ነው። ስለዚህ ማታ ለባለቤቴ ያልኩት ሁለተኛ እኔ እናንተ በጓዳ ይቅርታ እንጠያየቅም። ስንጠያየቅ እዛች አምልኮ ቦታችን ከመጀመራችን በፊት እንጠያየቃለን ይቅርታ። እኔ ነኝ ከነሱ ጋር የምጋጭ፣ እነሱንም ይቅርታ ጠይቃለሁ እዛች ከመግባታችን በፊት። ስለዚህ አናውንስ አረገ ማለት ነው። እዛች ማህበረ ምዕመናን ላይ ጠዋት ከመጀመራችን በፊት በልቡ የከበደበት የተቀያየመ መካከላችን ይቅርታ ይጠያየቃል ብለዋል። አሁን እኔ ዛሬ እናታችሁን ይቅርታ ጠይቃለሁ። ያሳዘንኳት ነገር አለና ይቅርታ ጠየቀኝ ማለት ነው። ቀጠለ ፕሮግራም። ከዛ በኋላ ሁል ጊዜ እንዲህ ስንባባል ያው አንድ ላይ ደም ነው የምንኖረው፣ እንነጫነጨው፣ እንነካካለን። እዛችሁ ላይ ጠዋት ይቅርታ መጠያየቅ ጀመርን ማለት ነው።
ከዛ ከአንድ ሳምንት 15 ቀን በኋላ ይሄ ልጅ አቆመ ወይስ አለ ስላቸው አቆሟል አሉኝ። ስለዚህ ምን ነበረ? መጋጨት ያውቃል፣ ግን መታረቅ አያውቅም ነበር። ይቅርታ መጠያየቅ አያውቅም ነበር። ትላንት ቅድም እንደነገርኳቸው ባለቤቴ ምን ይል ነበር? የምትኖሩትን ተናገሩ፣ የምትናገሩትን ኑሩ ይል ነበር። የምንኖረውን ካልተናገረን ወገኖቼ፣ የምንኖረውን ካልተናገረን፣ የተናገርነውን ካልኖርን ልጆቻችን ላይ ለውጥ አይመጣም። እግዚአብሔር እዚች ቦታ ሰራን ሁላችንን። የሁላችንም የጸሎት ጥያቄ ከባድ ጥያቄ እዚህ ጋር ይመጣል ሁል ጊዜ እየተቀራረብን። ስለዚህ ውሎ የሚያድር ነገር የለም ማለት ነው። ውሎ የሚያድር ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ ግባበት ሆነልን። ክብር ለእግዚአብሔር ይሁን። አቀራረበን ወገኖቼ፣ ያቀራርባል መንፈስ ቅዱስ። ዕለት ዕለት አብሮ እግዚአብሔር ፊት የማይቀርብ ሰው እንዴት ሆኖ ነው እግዚአብሔር የሚያገኘው? ንገሩኝ። እንዴት ሆኖ ነው እግዚአብሔር የሚያገኘው? እግዚአብሔር የት ቦታ ነው የሚያገኘን? ፈልጉኝ፣ ስሙኝ የሚል እኮ አቴንሽን ስጡኝ ነው፣ እንገናኝ ነው እግዚአብሔር ፈልጉኝ ሲል። ስለዚህ አንድ ላይ ከልጆቻችን ጋር እግዚአብሔርን መፈለግ መንገዱ ነው፣ የሚያቀራርብ የሚያገናኝ ነገር ነው ወገኖቼ። ልጆች አንዱ የቤተሰብ አምልኮ የእውነተኛ መንፈስ አንዳችን ለአንዳችን ልብ ለልብ ከመገናኘት አልፎ ከእግዚአብሔር ጋር እውነተኛ መገናኘት የሚኖረን ነው። እዚህ ቦታ ተሰብስበን ስንጸልይ ስንት ሰው በአንድ ልብ ይመጣል? ስንት ሰው በእግዚአብሔር ፊት በአንድ ልብ ይመጣል ወገኖች? እዛ ግን ኖዌ አንድ ናት፣ መንገዱ አንድ ናት። እየተቀራረባችሁ ስትመጡ አንድ በእግዚአብሔር ፊት ነው የምላችሁ። ዛሬ ጸልየን በማግስቱ ነው የሚሆነው። 3 ዓመት ሙሉ አንደኛው ልጃችን ታሞ ነበረ። 3 ዓመት ሙሉ 3880 ታብሌት ውጧል። እስከ 4 ዓመቱ ማለት ነው። እዛች ቦታ የምናፈሰውን ባለ ነግራችሁ አልችልም። ሐኪም አይድንም ብሎናል። ሲጀር ነው፣ ይጥለዋል፣ ያንቀጠቀጠዋል። እዛች ቦታ የምትፈሰውን ባለ ነግራችሁ አልችልም። እና ጌታ መጣ፣ ጌታ መጣ። ለሽርሽር እንደ ቤተሰብ ወጥተን ሄደን በጣም በሚገርም መንገድ እግዚአብሔር አገኘን። ሐኪም አይድንም፣ ውጭ ሀገር ይዘን ሄደን እናሳክም ብለን ስንጠይቅ ስንት ኢትዮጵያዊ በዚህ አይነት በሽታ ውስጥ አለና ነው ፈቃድ ስጡን የምትሉት? ይሄ የተለመደ በሽታ ነው አሉ። ከለከሉን። የሚድን በሽታ አይደለም። በጣም ከዛ እያለቀስኩ ነው ልጄን ይዤ የወጣሁት። እያለቀስኩ አይድንም ጌታ ሆይ እዚህ ስብሰባ ውስጥ አንተ አለህ፣ አይድንም ብለው ሲሉ አንተ አለህ እያልኩ ነው የወጣሁት እያለቀስን። እና ከዛ እስቲ ይዘናቸው ልጆቹንም ወደ ውጭ ወጣ እንደበል ብሎ ባለቤቴ በጣም ተረብሻለሁኝ አይደንም ስላሉኝ ወደ ሶደሬ ይዘናቸው ሄደን ማለት ነው። ሶደሬ ሄደን ከመሸነ ሄድ ነው። ልጆቹን ይዞ ዋና ውስጥ ገባና ጨርሶ ይሄ ልጅ አውጪው እንዳያመው ብርድ ነው አለኝና አወጣሁት። አውጥቼው ከሱ ጋር ሻወር ልሰጥ ወደዚህ ወደ ትልቁ ስዊሚንግ ፑል ይዤ መጣሁና ዞር ብዬ ሳሙና ይዤ እስከመጣ ድረስ የለም ልጁ። ተመልሶ አባቱ ጋር ሄዶ ይሆን ብዬ ሄድኩ። ስጠው እንዴ በእጄ ሰጥቼሽ አለኝ። ደግሞ እንዲህ አድርጎ ነው በእጄ ሰጠኝ። መጣሁ ብፈልግ የለም ልጁ። ራቆቴን ነኝ እኔም በስዊሚንግ ፓንት ነኝ ያለው። እሮጣለሁ ወዴ እለጣለሁ፣ ልጄ የለም። ዞር ብዬ እንዲህ በትልቁ ስዊሚንግ ፑል እንዲህ ብዬ ሳየው ታች ተኝቶ አየሁት ውሃ ውስጥ፣ ትልቅ ስዊሚንግ ፑል ውስጥ ልጄን ብዬ ውሃ ውስጥ ስገባ እሰማለሁ። ዳር ላይ የተቀመጡ ሰዎች አሉ፣ አላዩትም። ዘሎ ሲገባ እሷም ልጇም ሊሞቱ ነው ሲሉ እሰማለሁ። እና አወጡት። ሲያወጡት ሆዱ ያን ያክሏል፣ አብጧል፣ መታንፈስ አይችልም፣ እንዲህ ይቃትታል። በጆሮም በምኑ በሁሉም ውሃ ይፈሳል። እዛ ብቻ በአስቸኳይ ተነስተን ናዝሬት ልጁን ይዘን በመኪና ሆስፒታል እስክንደርስ ድረስ አንኮንሸስ ነው፣ ራሱን አያውቅም። ጌታ ሆይ እላለሁ፣ እጮሃለሁ፣ አለቅሳለሁ። አንድ ጸሎት ብቻ ጸለይኩኝ። አንድ ጌታ ሆይ እንደ ሳምሶን አንድ ጊዜ አስበኝ። ይህችን ጸሎት ብቻ ነው። አንዴ አስበኝ ጌታ ሆይ፣ በቃ ገብቶኛል፣ አንዴ አስበኝ። ይህን ነበር የምለው። ሆስፒታል ደረሰን። ኢመርጀንሲ ክፍል አስገብተው ልጁን ዘረጉት። ሐኪም እየጠበቀን
አንድ ከ7-6 ደቂቃ በኋላ ብድግ ብሎ ቁጭ አለ ማለት ነው። ልክ እንቅልፉ እንደባነነ ማለት ነው። ብንን ነው ያለው። ምን ነው አልኩት። ምን ነው ምን ሆነ ገባ አልኩት። እንኳን ገባው ጌታ ኢየሱስን አየሁት አለኝ። ጌታ ኢየሱስን አየሁት። እንዴት አየኸው? በውሃ ውስጥ አንድ ጥቁር ሰውዬ አሳይሻለሁ አለኝ። ቤታችን ስንሄድ ጦር ምን አይነት ነው ስለው ቤታችን ስንሄድ አሳይሻለሁ አለኝ። ጦር ይዞ እንዲህ አድርጎ ሊወጋኝ ሲል ጌታ ኢየሱስ በውሃ ውስጥ መጣና እንዲህ አድርጎ ንቅል አረገልኝ። አየሁት ይጮሃል። ወንድሙን ይጠይቀኛል፣ እህቱን ይጠይቀኛል። ማውራት ነው የሚፈልገው። አየሁት ነው የሚለኝ። ክብር ለእግዚአብሔር ይሁን። አይድንም ብሎ የተፈረደበት ጊዜ መጣ። የናዝሬቱ ኢየሱስ መጣ። የለመነው የፈለግነው ኢየሱስ ክርስቶስ መጣ። እና ከዛ ሐኪሙ መጣ፣ መረመረው። ላብራቶር ምን ኤክስሬ ምንም ነገር የለው። እኔ ምንም ነገር አላየኝም ማለት። በኋላ ባለቤት የኔ ወንድም አለው እኛ በታምራት እናምናለን። ከውሃ ውስጥ ነው የወጣው፣ በታምራት እናምናለን አለን። እንዲህ ነው ያለውን እጁን ብሎን ሄደ። ልጃችንን ይዘን ወደ ቤታችን መጣ። ወገኖቼ ያን ቀን አንድ ነገር ወሰንኩኝ። በየቀኑ ነው መድኃኒት የሚወስደው። በየቀኑ ጌታን እንዲህ አልኩት፣ ጌታ ሆይ አልኩኝ፣ አንተ መተህ ሞትን ድል አድርገህ በሽታ አቅቶ ተመልሰሃል አልኩት። እንዲህ ነው ያልኩት፣ ጌታ ድል አድርገህ በሽታ አቅቶ ሄድክ አልኩት። አንተ አምላክ አይደለህም። እኔ ደግሞ አንተን አምንና ይህን መድኃኒት አቆማለሁ። የመጣውን ኢየሱስን አምኜ መተህ ጦር ነቅለህ ይሄኛው አቅቶ አትሄድም። ዛሬ ልጄ ተፈውሷል። ከዚች ቀን ጀምሮ መድኃኒት አይወጥም አልኩኝ። ክብር ለእግዚአብሔር ይሁን። ያ አይድንም የተባለ ልጅ መድኃኒቱ ቆመ። ሐኪም አጠገባችን ያለ ወዳጃችን አለ። ያስባል ሁል ጊዜ ነገር ነው የሆነውን ነገር ነው። ስለዚህ አቆመናል አልነው። ደነገጠ እና ቼክ ያደርገናል። በወርም በምናምንም እንዴት ነው ይለናል። ደህና ምንም እሱ ሲጠራ ነው። እኛ ረሳሁት። በጣም ከመጨነቅ የተነሳ ከዛ ልጅ ጋራ ትራሳችን አልጋውን አስጠጋና ትራሱን አንድ አድርጌ አንድ ላይ ነው መተኛ። እሱ ሳያማው እኔ ነቃለሁ። ሰውነቴ ያውቀዋል ሊታመም ሲል። ነፍሴ እንዲህ ነበረች የተሳሰረችው። እግዚአብሔር ከነፍሴ ውስጥ አወጣና ጣለው። ክብር ለእግዚአብሔር ይሁን። በቃ እዚህ የተቀመጠውን ነገር አመጣና ጣለው። ያ ልጅ አይድንም የተባለ ልጅ ለዘላለም ይሄው እንደ ሰው ተምሮ እንደ ሰው አገብቶ እንደ ሰው ወልዶ በምን አይነት የክብር ኑሮ እንደሚኖር ልነግራችሁ አልችልም። ክብር ለእግዚአብሔር። አንዳንድ ጌታ የተባረከ ወገኖቼ፣ እግዚአብሔር ህልውናውን እንልመደው፣ በቤታችን እንለማመደው። ታሪክ አለን የምንለው የጌታ ታሪክ አለን የቤታችን ውስጥ ጓዳችን። እኔ በእውነት ሌላ ስብከት ስበይ ከምትሉኝ አውሪ ብትሉኝ ይሄን ታሪክ የቤቴን ታሪክ ልነግራችሁ ልጨርስ አልችልም። ህልውናው የደርግ ዘመን እንደዚህ ያለፈ። የኢህአዴግ ዘመን መጣ። የኢህአዴግ ዘመን ሲመጣ ባለቤት የታሰረ ወታደር ነው። ወታደር ሁሉ 20 ሺህ ወታደር ገባ ማለት ነው ጦላይ። ከዛ ልጆቹ አባታችን እንዴት ይታሰራል? ጌታን እያወቀ ተንጫጩብኝ ማለት ነው። በቃ እንጸልይ እንንበርከክና አሁን የተወሰድከው ብለን እንጠይቀዋለን። ተንበረከክን፣ መሬት እየተኛን ጾም ጸሎት ያዝን ማለት ነው። ከዛ አንድ ጊዜ አንድ ሰው ደወለልን። የቤተክርስቲያን ሽማግሌ ነው፣ የሙሉ ወንጌል ደወለልንና ጠዋት ነው የደወለው። 6 ላይ ደወለና እንደው ቃቁዬ እንዴት ናችሁ? ደህና። ዛሬ እንደው ስለ ጋሽ ከፍሌ አንድ ነገር ልነግራችሁ ነው። ምን? ለስራ የላኩት አለ። ቆይ አልኩና ልጆቹን ጠራኋቸው። አሁን ተናገር አልኩት። ነገራቸው። በቃ ጌታ ይባርክ፣ ጸልይልናል። ጸልይ። ስራ ላይ ነው። ምን እንደሚሰራ አላውቅም፣ ግን ለስራ ነው። ይሄንን አምናለሁ አልኳቸው። አሁን እንነሳለን። እልቅ ከስራው ጋር አብረን መተባበር እንድንችል ጌታ እድል እንዲሰጠን በቃ። ስለዚህ እቺ የቤቷ ቤተክርስቲያን ወንጌላዊ ላከች። ክብር ለእግዚአብሔር። ሃሌሉያ። ጌታ የተባረከ ይሁን። ሄድን። ላየው ሄድኩኝ። የመጀመሪያ ቀን ጦላይ የሚባል ቦታ ነው። ከአዲስ አበባ 3 ሰዓት ነው። የአንድ ሰዓቱ መንገድ በእርሻ ላይ ነው የምትሄዱት። በዚህ ላይ ክረምት ነው እና ሄድኩ። መኪና ይዘናል። ገባን። ስንገባ
አንድ 3-4 ወታደሮች ናቸው የሚጠብቁት እኮ 20 ሺህ ምናምን ሰው ነው ያለው ማለት ነው። በኋላ ገባን። ስንገባ አንድ ሳምንት አልሞላቸውም ገና ኦሬዲ ክርስቲያኖቹ ተገንተን ብለው ተሰባስበው ተከፋፍለዋል ማለት ነው። ስራ ፎርም አድርገዋል፣ ኮሚቴ መርጠዋል። ኦሬዲ ስትመጪ ሁለተኛ አለኝ ትልቅ ደፍተር አንጭልኝ 150 ሰው ጠዋት 150 ሰው ከሰዓት ደህንነት እያስተማርኩ ነው አለኝ። ሃሌሉያ ክብር ለእግዚአብሔር ይሁን። 150 ሰው ጠዋት ለካ ያለማመደን ነበር በቤታችን ውስጥ። በዛኛው ዘመን በሳምንት 70 በዚህኛው ዘመን ደግሞ በቀን 300። ሃሌሉያ ክብር ለእግዚአብሔር ይሁን። ወገኖቼ ሚሽነሪ ላክን ማለት ነው። በቃ የተደሰትኩት ልነግራችሁ አልችልም። ጌታን አመሰገንን። ገባን ከልጆቼ ጋር ስንሄድ ይዘን የምንሄደው እሱ ከዛ ስትመጪ ደግሞ የጊዲዮን ሰባለን የመጽሐፍ ቅዱስ ስትመጪ 200 አዲስ ኪዳን ይዘሽ ነው ያለኝ። በ7 ወር ነው የታሰረው። 20 ሺህ አዲስ ኪዳን አስገባሁ ማለት ነው። ክብር ለእግዚአብሔር። ጌታ የተባረከ ይሁን። እያንዳንዱ እዛ ውስጥ ያለው ሰው ሁሉ አዲስ ኪዳን አለው። በአንድ 2 ወር ላይ እንደሄድን ቆመን እየተፈተሽን ጌታ ሆይ አልኩ። የሚፈትሹት ልጆች አሳዘኑኝ። እነዚህ ልጆች እኮ እናት አላቸው፣ ወላጅ አላቸው። እነዚህ እኮ ጌታ ያስፈልጋቸዋል አልኩና አንደኛው እየፈተሸን ስም ማን ነው አልኩት። እስጢፋኖስ አለኝ። እባክህ እንደ ስሜ ያድርግ ጌታ አልኩት። ስሜ ምንድን ነው አለኝ። አታውቀውም አልኩት። ላንብብልህ አልኩና ወጣሁና አነበብኩና እቺን ሁልጊዜ አንብባት ብዬ ሰጠሁት ማለት ያም ለኔም ጠቅላላ ለኢህአዴጎቹን የሆንኩኝ አበቃ። ሳምንት ምንድነው የሰጠሽን ንገሪን አይሉኝም። ስለዚህ እሱ ወደዛ ገባ፣ እኔ እነሱ ሚሽነሪ ሆንኩ ማለት ነው። አንደኛው ሚስጥር የሚያወሩኝ ለኔ ሆነ ማለት ነው። ችግራቸውን የሚነግሩት ለኔ ሆነ ማለት ነው። የጸሎት ርዕሳቸው። ስለዚህ ትንሽ ክፍል አዘጋጁ፣ እዛች ክፍል እንግባ ይሉኛል። ከኢህአዴጎች ጋር ሌላ ኢቫንጀሊዝሙ እንደገና ሌላ ግሩፕ። ወገኖች ቤቴ ልጆቼ ኢህአዴጎቹን ይዤ እመጣለሁ። ምንድን ነው የምታመጫቸው? እነዚህ ጌታ የሚፈልጋቸው ስንት እንደዳኑ ልነግርሽ። አንደኛው በጣም የሚገርመኝ አንድ ሚስጥር ልንገርሽ አለኝ። ምን አልኩት? በቃኝ ውትድርና በቃኛል። በቃ አልኩት። ምን መሆን ነው የምትፈልገው አልኩት። ትምህርት ቤት መማር አለ እና አንተኑን አሳየኝ። ኤስኤልሲ የተፈተነበትን በጣም ጎበዝ ተማሪ ነው። 4 ያገኘው። ቆይ ላጣራና ሳምንት ስመጣ እነግርሃለሁ። ሳጣራ መግባት ይችላል ዩኒቨርሲቲ አሉኝ። ከዛ ጽፊያ ዶክመንቱን አዘጋጅቼ ኔክስት ዊክ ስንመጣ አስፈቅድና አብረን ሄዳለን አልኩት። አስፈቅዶ ጠበቀኝ። ተያይዘን ሄደን አዲስ አበባ ዩኒቨርሲቲ ገባ። ተቀበሉት። እንትኑም ነው ወታደሮቹም ለቀቁት። 4 ዓመት ተምሮ ወጥቶ ሄደ። ትግራይ ለአገልግሎት ሲሄድ አገኘሁት። የአንድ ትልቅ ድርጅት መሪ አድርገው ታገኘሁት ማለት። ክብር ለእግዚአብሔር። ሚሽነሪ ጦርነት አያውቅም። ሚሽነሪ ወንጌል ነው የሚያውቀው ወገኖች። ሚሽን ላይ ቤታችሁ ህልውና የቤተሰብ አምልኮ ውስጥ ስትገቡ ወገኖቼ ሚሽን ነው። ሚሽን አለ፣ ስራ አለ። ምን ያደርጋል? ያቀራርባል። ክብር ለእግዚአብሔር ይሁን። ጌታ የተመሰገነ ይሁን። በጣም የቤተሰብ አምልኮ በጣም ሌላ የሚጠቅመው ባህሪ ላይ እናተኩራለን። ባህሪ እንተዋወቃለና ማን አኩራፊ፣ ማን ተናዳጅ፣ ማን አጥፊ እንደሆነ እንተዋወቃለን። ስለዚህ ባህሪ ተኮር የሆነ ነገር በመካከላችን ይሆናል። እንነጋገራለን፣ እንጸልያለን። የሚያስቸግረውን ነገር እኔ ያስቸግረኛል የሚል ድካማችንን አውጥተን እንነጋገራለን። የቤተሰብ አምልኮ የሚረዳው ድካም። ሁል ቀን ከኔ ጋር ነው የሚጣሉት ልጆቹ። ስለዚህ ድካምህ ምንድን ነው? ድካማችንን መነጋገር እንጀምራለን። ስለዚህ ባህሪ ላይ ተኮር የሆነ ነገር እንነጋገራለን። ሌላው የቤተሰብ አምልኮ በምሳሌነት መምራት ማለት ነው። የመጨረሻ ልጃችን ቦስተን ኤምአይቲ የሚባል ትምህርት ቤት በጣም ጥሩ ትምህርት ቤት ነውና አገኘ ስኮላርሺፕና ላደርሰው ሄድኩኝ። አድርሼው ስመለስ ወደ ኢትዮጵያ ሄድ ነበርና ከኢትዮጵያ ምን ላንጣልህ አልኩት። ከኢትዮጵያ አለኛው የ5 AM ጸሎታችንን አንጭልኝ። ብቻውን ሊሆን ነው አሁን። የ5 AM ጸሎታችንን አንጭልኝ አለኝ። ምን ማለት ነው አልኩት። እኔ የሆነ ነገር ወይ ምግብ ምናምን የናፈቀው ይጠበቅ እሱን ነው የምታመጭልኝ።
ምን ነው አልኩት። በቃ አለና መጽሐፍ ቅዱሱን እንዲህ ብድግ አደረገና እሱን እርጉዝ ሆኜ ሆዴ ላይ ያረኩት መጸልይበት መጽሐፍ ቅዱስ ነው ወደዛ ሲሄድ የሰጠሁት ማለት ነው። እቺን አለ እስከ ዘመኔ ፍጻሜ በ5 AM እንዳነባት አሁን ጸልይልኛል። ትውልድ ላይ ይሰራል ነው የምላችሁ። የሚሰራው ቤተሰብ አምልኮት ነው። የሚናፍቅ ሆነ፣ የሚራበው ሆነ። ወገኖቼ ራሳችንን የምንጠብቅበት በእግዚአብሔር ፊት ራሳችንን የምንጠብቅበት ምክንያቱም ምእመን ናቸው። እንደ ምእመን ነው የምናስባቸው። እንዳናሰናክላቸው እንጠነቀቃለን። እንዳናሰናክላቸው በእግዚአብሔር ፊት ነው የምላቸው እንጠነቀቃለን። ስለዚህ አንዱ በምሳሌነት የምንመራውበት ቦታ ቢኖር የልጆቻችን የቤተሰብ አምልኮ ነው። የቤተሰብ አምልኮ ውስጥ ነው። አብሮ የሚያመልክ ቤተሰብ መንፈሳዊ ህይወቱ ያድጋል። መንፈሳዊ ህይወት ያሳድጋል ወገኖቼ። በጣም በጣም ትክክለኛ አሁን ጥናት አለ። በዓለም ላይ አንድ ጥናት አለ። አሁን በዓለም ዙሪያ በጣም እየተነገረ ያለ ሲኩላር ዓለሙ ላይ ያለ ጥናት ነው። የእውቀት ኢንተለጀንስ እና የኢሞሽናል ኢንተለጀንስ 100% አንድ ላይ ሲሆን በህይወቱ ላይ 100% ሰክሰስፉል ይሆናል ብለው ያምናሉ። እሺ ይሄ የእውቀቱና ይሄ የስሜትን የመግዛት ራስን የመግዛት የኢሞሽናል ኢንተለጀንሲው ምን ያህል ፐርሰንት ነው ሰውየው ላይ ተጽዕኖ የሚያመጣው ሲባል የእውቀቱ 20%፣ ይሄኛው 80%። ምን ማለት ነው? ኢሞሽናል ራስን ማወቅ፣ ድካምን ማወቅ፣ ይቅርታ መጠየቅ፣ ይቅርታ መስጠት፣ ከሰዎች ጋር እንዴት እንደሚኖር ሰው ማወቅ፣ እነዚህ ነገሮች ናቸው ኢሞሽናል ኢንተለጀንስ ውስጥ ያሉት። ግል ህይወት ላይ የሚሰራ ነገር ነው እሱ። በዓለም ዙሪያ አሁን ትምህርት ተኮር አይደለም። ለካሃብ ፕሮፌሰሩ 20% ነው። አዎ የተማረው ለሚበላበት እንጀራ ብቻ ነው እንጂ ህይወቱ ላይ ተጽዕኖ የሚያመጣ ነገር አለ። ይሄንን የዓለም ሳይንስ ነው ይሄንን ፕሩፍ ያደረገልን። ስታመጡት የእግዚአብሔር ቃል ነው ይሄንን የሚሰራው። ኢሞሽናል ኢንተለጀንሳችን በእግዚአብሔር ቃል ሲሰራ ይሄ ነው የሚሆነው። ክብር ለእግዚአብሔር ይሁን። 80% ተጽዕኖ የሚያመጣው ለካ መንፈሳዊ ተጽዕኖ ነው ወገኖቼ። መንፈሳዊ ተጽዕኖ በጣም የሚደንቅ እግዚአብሔር አሰራር ነው። ይሄ የሰው አሰራር አይደለም ወገኖች። ይሄንን ጥናት የሰማው ያየው ቀን ልነግራችሁ አልችልም። የተደሰትኩት መደሰት። አንተ መንፈስ ቅዱስ እንኳን ተሰጠን። ጌታ ኢየሱስ ቤድ ይሻላችኋል ያለው ለካ ስለ ብዙ ነገር ቤድ ይሻለናል። አስተማሪ ተሰጥቶን፣ የሚመራ ተሰጥቶን፣ የሚቀድስ ተሰጥቶን ወገኖቼ። ለአንድ ኃጢአት ለመስራት ጉልበት የምታጡ ነው የሚያደርጋችሁ። ክብር ለእግዚአብሔር ይሁን ወገኖቼ። ምንድነው ልጆቻችን ከቤታችሁ ውስጥ የሚያዩት? ከቤታችሁ ውስጥ የሚያዩት ነገር ምንድነው? ከእናንተ ተለይተው ሲሄዱ ይናፍቁታል። በቤታችሁ ያለውን መንፈሳዊ ነገር ይናፍቁታል። እኛውን አድገዋል፣ ባለትዳር ናቸው፣ የልጆች ወላጆች ናቸው። ጥያቄ ጸሎት ጥያቄ አለን ብለው ሲደውሉልን ወገኖቼ እንዴት ደስ እንደሚለኝ። ዛሬም እናቴን እግዚአብሔር ይሰማታል፣ ዛሬም አባቴን እግዚአብሔር ይሰማዋል ሲሉ ዛሬ ተራ አይደለንም ለነሱ። ዛሬም እግዚአብሔር የሚሰማን ሰዎች ነን ወገኖቼ። ዛሬም እግዚአብሔር ይሰማኛል፣ አባቴን ይሰማዋል ይላቸዋል። የሚያሳፍር ታሪክ አለህ፣ የሚያሳፍር ታሪክ አለሽ ወገኖቼ። ነገ አድገው ልጆቻችሁ የሚሰሙት ወጣው ከሄዱ በኋላ ታሪኮቻችሁን ይሰማሉ፣ በጣም ይሰማሉ። እኔ አሁን ይነግሩኛል እንዲህ እኮ አላቅም እንዴ አናቅም፣ እኛ ጋሽ ከሌ እንዲህ ነበሩ እንዴ ይሉኛል። እኛ አናቅም፣ ሰማን። ቤተሰባችሁ ውስጥ በቤተሰብ አምልኮ ውስጥ እግዚአብሔር ይህንን ነገር መስራት ካልቻለ ታሪክ የለንም። የኢትዮጵያውያን የኤርትራውያን 70% ችግራችን እዛ ጋር ነው፣ ባክግራውንዳችን ላይ ነው። ስለዚህ እንደ እግዚአብሔር እንደሚፈራ ሰው በቤተሰብ አምልኮ ራሳችንን ቤታችንን አብሮ የሚያመልክ ቤተሰብ መካከል ኃጢአት ስር አይሰድም፣ አያድግም። ኃጢአት ሊመጣ ይችላል ግን አይሰድም። ዛሬ ነው የነገርኳቸው፣ ትላንትና ነው ተቀላቅሎብኛል። ትላንትናና ያ 3ኛ ልጄ ከትምህርት ቤት ደውሎ ያስጠራኝ ጊዜ ኃጢአት ነው። ኃጢአት ሴት ወደደ፣ ፊሊንግ ያዘው፣
ሊደብቅ አልቻለም። መጥቷል ኃጢአት፣ አዎ፣ ግን አላደገም። ክብር ለእግዚአብሔር ይሁን። ስር አይሰድም። አብረው እየጸለይን ስር አይሰድም። አብረን እንድንግባባ ልብ ለልብ እንደሚያገናኝ ኦሬዲ ምን ሆኗል? መንፈስ ቅዱስ መሃል ድልድይ ሆኗል። በመካከላችን አቀራርቦናል፣ አያይዞናል። ስለዚህ ኃጢአት ይመጣል፣ ግን ስር አይሰድም፣ ይነቀላል። ክብር ለእግዚአብሔር ይሁን። ኃጢአት መንቀያ ቦታ ነው። የቤተሰብ አምልኮ ውሎ አያድርም ወገኖቼ። እንናዘዛለን። ኃጢአት ስንሰራ እግዚአብሔር መንፈስ ቅዱስ ሲገስጸን አብረን መቆም አንችልም። በእግዚአብሔር ፊት ኃጢአት አያድግም። በልጆቻችን ላይ ኃጢአት ስር አይሰድም። በእኛም ላይ ኃጢአት ስር አይሰድም። አንድ ጊዜ ለካውንስሊንግ ሰዎች መጡና ከመኝታ ቤት ወጣ አለች። እሱም አለ የወጣው ደግሞ ሌሊት እየተነሳሽ ትጸልያለሽ ብሎ አለኝና በዚህ ምክንያት ከመኝታ ቤት ወጣ። ትጸልያለሽ ብለህ ወጣች አልኩት። አዎ። ጮክ ብላ ትጸልያለች አልኩት። አይ አይደለም አለ። በኋላ ለብቻ ይደወለልኝ ማለት ነው ይሄ ሰው። እኔ ለእሷ የሰጠሁት ምክንያት እንጂ እሱ አይደለም አለ። እምን ነው እሷ ስትንበረከካል ኢሚዲየትሊ ከእሷ ጋር መጸለይ አልችልም አለ። ያለሁበትን ነገር ልነግርሽ አልችልም አለ። ምንድን ነው ስለው ፖርኖግራፊ ነው። ስለዚህ ይሄን ምክንያት ኃጢአት ስራ አይሰድም። ወዲያው ቴራፒ ውስጥ ገባ። እግዚአብሔር ረዳው። 7 ወር በ7 ወር ከአዲክሽን ነፃ ወጣ። አብረው መጸለይ ጀመሩ። ወገኖች አብሮ የሚጸልይ ቤተሰብ ሊመጣ ይችላል ቻሌንጅ፣ ግን እግዚአብሔር ይመታዋል። መንፈሱ አይለቅም። በቃ አብራት ሊጸልይ ፌክ ሆኖ ዛሬ ሰው ሁሉ ቅድም እንዳነበብን ወገኖች ዝሙት ሰርቶ አመፀኛ ሆኖ ሰርቆ ይህንን ሁሉ አድርጎ መጥቶ ማምለክ ይችላል። በቤቱ ግን የቤተሰብ አምልኮ ያለው ሰው ግን ይህንን አምልኮ በቤቱ የሚለማመድ ህልውናውን የሚለማመድ ሰው ግን ይህንን ማድረግ አይችልም። ሊመጣ ይችላል፣ በፍጹም ግን ስራ አይሰድም። ይሄን እላቸዋለሁ። አድጎ ወደ አዲክሽን አይደርስም። አድጎ ወደ ጥፋት አይደርስም። መንፈስ ቅዱስ ከስር ምን ያደርገዋል? ይነቅለዋል። ክብር ለእግዚአብሔር ይሁን። ዳዊት ለዚህ ነው መዝሙረ ዳዊት 19:13 እንዲህ ይላል፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ አለ። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። አይቻልም። ከዳዊት የበለጠ ከባድ ኃጢአት የሰራል የለም። ግን ቶሎ ኃጢአት እንዳይገዛኝ ይላል። ይገዛል። ኃጢአት ይቆጣጠራል። ሰው ኃጢአት እኮ ሲቆጣጠረው ሲገዛው ማንንም አይፈራም። ማንንም አጋጥሟቸው ሰውት ምን ታመጣለህ ነው የሚላችሁ። በቃ ኃጢአት ሰው ሲቆጣጠረው እግዚአብሔርንም አይፈራም፣ ሰውንም አይፈራም። ግን ጉባኤ መሃል ሊቀመጥ ይችላል። ጉባኤ መካከል ቁጭ ሊል ይችላል። እግዚአብሔርን ሳይፈራ ሰውን ሳይፈራ አምልኮ ዘምሮ ሊወጣ ይችላል። በቤተሰቡ ግን ቤተሰብ ውስጥ ግን እግዚአብሔርን በቤቱ የሚለማመድ ህልውናውን የሚለማመድ ሰው ግን በዚህ መቀጠል አይችልም። ልክ አሁን እንዳልኳችሁ ሰው በቃ አብሯት መጸለይ አልቻለም። ይሄ ነገር በልቡ አለ። በቃ በዚህ ምክንያት ነው መለየት የፈለገው። ወገኖቼ ቤተሰብ አምልኮ በሰው ህይወት ውስጥ ቁልፍ ነገር ነው። እሺ ትንሽ ነገር የአምልኮ መሪው የቤቱ አባት ነው። የኢትዮጵያውያንና የኤርትራውያን አባት ችግሮች ጥሩ ፕሮቫይደር ናቸው። ቤታቸውን በጥሩ ገንዘብ ያስተዳድራሉ። ክህነታቸው ላይ ግን የለም። ትዝ ይላችኋል አዳምና ሔዋን በዛ በኃጢአት ከወደቁ በኋላ እግዚአብሔር መጥቶ ምንድን ነው ያለው? ሔዋን እንደሆነች እግዚአብሔር እኮ ያውቃል። ግን የመጣ ወደ አዳም ነው። መጥቶ ምን አለው? ወዴት ነህ? ክሪቲካል ጥያቄ ነው የጠየቀው። ወዴት ነህ? የት ነህ? ምን ፕራዮሪቲ ገጠመ? ከዚህ የሚበልጥ ነገር ምን ገጠመ? እንዲህ አይነት ነገር ውስጥ ስትገባ የት ነበርክ አንተ? እግዚአብሔር ይሄ ነው ጥያቄው። ይሄንን የጠየቀው። ዛሬ እንዲህ የት ነህ የሚሉ ብዙ አባቶች አሉ። የት ነህ የሚላቸው ጥሩ ቤት፣ ጥሩ መኪና፣ ጥሩ ኑሮ የሚኖሩ አሉ። ግን የት ነህ የሚባሉ ግን ብዙ አሉ። ይሄንን በድፍረት እላለሁ በእግዚአብሔር ፊት ስላየሁኝ የክህነት ቦታው ያንተ ነው። የምልኮ መሪ፣ የቤቱ የክህነት መሪ አንተ ነህ። እግዚአብሔር ይህንን አንድ ቀን ይጠይቃል። ለሰጣ ቤተሰብ አንድ ቀን የት ነበርክ? ወዴት ነህ ይልሃል።
ያምልኮ ሁለተኛ ያምልኮ መሪ የማያመቻምች ህይወት፣ ኮምፕሮማይዝ የማያረግ ህይወት። አይውሽ እነዚህ ቃላቶች በጣሊያንኛ ባቃቸው እላቸው ነበር። ምላቸውን ቃላቶች በእውነት የማያመቻምች ኃጢአትን ይዞ የማይንቀሳቀስ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ሕዝብ ላይ ኃጢአት ይዞ የሚንቀሳቀስ ያንሳል ወገኖች፣ ያንሳልን። የቤተሰብ መሪ አባት፣ የአምልኮ መሪ የቤት ፓስተር ነህ አንተ። የውጭ ፓስተር አይደለም። የቤት የመጀመሪያው ፓስተር የቤት ነው። ቤቱን ፓስተር የማያረግ ሰው የውጭውን ፓስተር አያረግም ወገኖች። ያ ምን ይፈልጋል? የማያመቻምች አንድ እግሩ ዓለም አንድ እግሩ እግዚአብሔር ቤት ሆኖ አይደለም፣ በንጹህ በቅድስና እግዚአብሔርን በመፍራት የሚመላለስ ማለት ነው የአምልኮ መሪው። ኢያሱ 24:15 እንደዚህ ይላል፣ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ መረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። እንዴት ላላችሁ? እኔና ቤቴ ግን እግዚአብሔርን እናመልካለን የሚል ወንድም አለ? ወንዶች አላችሁ? እኔና ቤቴ እግዚአብሔርን እናመልካለን። እኔና ቤቴ ቸርች እንሄዳለን አይደለም ያልኩት፣ አይደለም። እኔና ቤቴ እግዚአብሔርን በቤቴ ውስጥ እናመልካለን። እኔ ለአንድ ደቂቃ ልጸልይ። ለወንድሞች እጆቻችሁን አንሱ፣ እጆቻችሁን አንሱ። እግዚአብሔር አንድ ቀን ወዴት ነህ እንዳይልህ፣ ወዴት ነበርክ እንዳይልህ፣ አዳምን የጠየቀውን እንዳይጠይቅ በጌታ በኢየሱስ ክርስቶስ ስም እኔ እጸልያለሁ። እጆቻቸውን ያነሱት እነዚህ ወንድሞች የቤታቸው ካህን እንድታረጋቸው በኢየሱስ ክርስቶስ ስም ዛሬ ጌታ ሆይ የበለጠባቸውን ነገር ከእጃቸው እንድታስለቅቅ እኔ በኢየሱስ ስም እጸልያለሁ። በቤታቸው ላይ እንድታስነሳቸው ጌታ ሆይ በቤታቸው ላይ እንዲቆሙ መንፈስ ቅዱስ እንድትረዳቸው እኔ ጸልያለሁ። እግዚአብሔር ሆይ በኃጢአት የተያዙ የተለያየ ነገር የሚለማመዱ ቢኖሩ እኔ ጸልያለሁ ዛሬ በጌታ በኢየሱስ ክርስቶስ ስም ይወገድ። ወገኖቼ እናንተ አባቶች ዛሬ ንስሐ መግባት ያለባችሁ ነገር ካለ ዛሬ አትደሩ። ዛሬ ለመኖራችሁ እርግጠኞች አይደላችሁ። በእግዚአብሔር ፊት ከእግዚአብሔርም ጋር ከሰውም ጋር ሳታስተካክሉ አትደሩ። በኢየሱስ ስም ጸለይኩ። የአምልኮ መሪው ሐሳብ ጽኑነት የጸና አምልኮ መሪው ጽኑ፣ በየትኛውም ፈተና ውስጥ የማይወድቅ ጽናት ያስፈልጋል። ጽናት አሁን በጣም ዘመናዊ ነገር አለ፣ በጣም ብዙ። አንዳንድ ቤተሰብ ውስጥ ኳስ ጨዋታ የሚታይ ቀን ቸርች ሄዱ እና ልጆቻቸው ልደግኔ ብቻ እንዳባባ እንደ ዳዲ መሄድ እችላለሁ መቀረት እችላለሁ ማለት ነው የሚሉ ልጆች አውቃለሁ። ምሳሌነትህ ሐሳብ የትኛውንም ነገር ተቋቁመ እግዚአብሔርን ስታመልክ ያያል ልጅ ምሳሌ ነህ። የጸና ነገር አለ ወይስ በኳስ ጨዋታ ትወድቃለህ? የአምልኮ መሪው ታጋሽነት። አራተኛው ታጋሽ። ትላንትና ዓርብ ዕለት ሼር አድርጌያችኋለሁ። የድካምህን ፍሬ ትበላለህ። ያደክማል። ወይን መትከል ወይን እስኪያፈራ ድረስ መስራት መግረዝ ያደክማል። የወይራ ፍሬ ማውጣት የወይራ እርሻ ያደክማል። ምን ይጠይቃል? ድካም ይጠይቃል፣ ስራ ይጠይቃል። ስለዚህ ምን ይጠይቃል? ታጋሽነትን ይጠይቃል። መሪ ታጋሽ ነው። ፓስተር የቤት ፓስተር ነው፣ ታጋሽ ነው። መታገስ እግዚአብሔር ይጠብቅብሃል። አንደኛ ጢሞቴዎስ 2:8 እንዲህ ይላል፣ እንግዲህ ወንዶች ሆይ በሁሉም ስፍራ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ። በሁሉም ስፍራ እንዲጸልዩ እፈልጋለሁ። ያለ ቁጣ እና ክርክር የተቀደሱ እጃቸውን። እኔ በጣም ብዙ ሰው ይጸልይልኛል፣ እንደ ባለቤቴ ግን የሚጸልይልኝ ድፍት ብዬ እግሩ ላይ ስጸልይ ወገኖች፣ እዚህ ልመጣ አንድ ቀን ሲቀረኝ በጣም ሆዴን አመመኝ። ልነግራችሁ አልችልም ምን እንደበላው። እንደዚህ ሆኜ እንዴት ነው የምሄደው አልኩት። ለኬልዬ እንኳን አልነገርኩም። ከዛ ብድግ ብሎ መጥቶ እጁን ጫነልኝ ማለት ነው። ተኛው። ጠዋት ስነሳ የለም። ወገኖች የቃል ኪዳን ጸሎት ነው። የቤቱ ኃላፊ ነው። ወንዶች ይላል ሁለተኛ ቆሮንቶስ 7 ላይ ምንድን ነው የሚለው? የእግዚአብሔር ክብርና ምሳሌ ናቸው ይላል። ሴት የወንድ ክብር ናት።
የተሸከምከው የእግዚአብሔር ክብርና ምሳሌ ነው። እጅህን ስታነሳ በተቀደሱ እጆች፣ የረከሰ እጅ አታንሱ፣ የተቀደሰ እጅ፣ በተቀደሰ እጃችሁ። እግዚአብሔር ጸሎታችሁን እንዲሰማ ትፈልጋላችሁ ወንድሞች? ያላገባችሁ ካላችሁ ዛሬ እግዚአብሔር ይድረስላችሁ። ተቀደሱ፣ በቃ ተቀደሱ። የተቀደሱ እጆቻችሁን ይላል ወደ እግዚአብሔር ለማንሳት በሁሉ ስፍራ ያለ ቁጣና ያለ ክርክር የተቀደሱ። የቤተሰቡ አባት ይቀድሳል፣ ራሱ ይጠነቀቃል። ለምን? በእግዚአብሔር ፊት እጁን ያነሳል። የእግዚአብሔር ክብር በላዩ ላይ አለ። የእግዚአብሔር ምሳሌ በላዩ ላይ አለ። ሴት የወንድ ክብር ናት ይላል። መከበር ሴት ከፈለገች ለዚህ ለእግዚአብሔር ክብርና ምሳሌ ሳሚት ማድረግ ነው፣ መገዛት ነው ወገኖች። ይሄንን ነው የቤተሰብ አምልኮ የሚያሰለጠነን። በዛ ስፍራ ህልውናው አለ። ክብር ለእግዚአብሔር ይሁን። በዛ ስፍራ የእግዚአብሔር ህልውና አለ። ጌታ የተባረከ ይሁን። የቤተሰቡ መሪ የባለቤቱንና ልጆቹን ወደ እግዚአብሔር ወዳለላቸው ያደርሳል። እግዚአብሔር ወደ ጠራቸው ልጆቻችን፣ ሚስትህ እግዚአብሔር ምንድነው የሚፈልግ? ምንድነው? ወዴት ነው የምታደርሳቸው? አንድ ጊዜ አንዲት ወጣት ልጅ ለአገልግሎት ሄጄ አንድ ከተማ ውስጥ አገኘኋት። ሕክምና እየተማረች ነው እና ልትጨርስ ነው። ሜዲካል ዶክተር ነች። እኔ እግዚአብሔር የሚለኝ ሌላ ነው፣ አባቴ የሚለኝ ሌላ ነው አለች። በኢየሱስ ክርስቶስ ስም እንዲህ አይሆንባችሁ። ልጆቻችሁን እግዚአብሔር ለሚላችሁ የምታደርሱ ያድርጋችሁ። እግዚአብሔር ለሚፈልጋችሁ የምታደርሱ። እኔ አሁን ለሱ ነው አለች፣ የምማረው ሕክምና ለሱ ነው አለች። አንቺ ምንድነው የምታስብ? እኔ አገሬ ገብቼ ችግረኞች ልጆችን መርዳት አለች። ታዲያ ሐኪም ሆነሽ መርዳት አትችይም አልኩና እንከሬጅ አደረግኩ። ከንቱ አታድርጊው አንቺም ለፍተሽ ምንድነው እግዚአብሔር ልጆቻችሁ ውስጥ እንዲያደርግ ያደርሳል። እግዚአብሔር ወደ ፈለገው ሚስቱን ያደርሳል። እግዚአብሔር ወደ ጠራው ልጆቹን ያደርሳል። ኤፌሶስ 6:4 እንዲህ ይላል፣ እናንተም አባቶች ሆይ ይላል ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። በጌታ ምክር። ለምን? የእግዚአብሔር ክብር ላይ አለ። የእግዚአብሔር ሞገስ፣ የእግዚአብሔር ምሳሌነት አንተ ላይ አለ። ስለዚህ ምን? በዛ በተሸከምከው ግሎሪ፣ በተሸከምከው ኢሜጅ በጌታ ምክር፣ በጌታ ተግሳጽ ገሰጽ እንጂ አታስቆጣ። ይመልሳል፣ ቁጣ ይመልሳል። ሊሄዱበት ካሉት ነገር ይመልሳል። መቼ? የጌታ ምክር። ብዙ ጊዜ ወላጅ ነኝ አውቀዋለሁ፣ የስጋ ተግሳጽ ነው እንጂ የጌታ ምክር ጋር አንደርስም። ስለዚህ ልንጠነቀቅ ያስፈልጋል። ትንሽ ብዬ ጨርሳለሁ። ስለምትመች ረዳት። የምትመች ረዳት ማለት የዚህ የአምልኮ መሪው ረዳት ነች። የአምልኮ መሪው ረዳት ናት። ቆላስይስ 3:18 እንዲህ ይላል፣ ሚስቶች ሆይ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ታዘዙ ይላል። ታዘዙ። አንዳንድ ጊዜ ይሉኛል የኔ ባል ይሄን ዲዘርቭ አያደርግም፣ አይገባውም፣ መገዛት አይገባውም፣ መታዘዝ አይገባውም ይሉኛል። ግን እዚህ ጋር የሚለው በጌታ ዘንድ ተገቢ ስለሆነ ነው። ለባል ይገባዋል አይደለም እኮ። በጌታ ዘንድ ምንድን ነው? ተገቢ ነው። ማንም ይሁን ምንም ባል ከሆነ ይሄን ዲዘርቭ ያደርጋል። ለባሎቻችሁ ተገዙ፣ ታዘዙ። ያን ጊዜ ይሄ ህልውናው የሚገኝበት የእግዚአብሔር መንፈስ፣ ክብር ለእግዚአብሔር ይሁን፣ በህይወታችን እናየዋለን፣ ሲንቀሳቀስ እናየዋለን። ስለዚህ ለመገዛት ውጭ ላሉ ሴቶች በጣም ከባድ ነው። የጣሊያንን አላልኩኝም፣ እኔ እዛ ነው የማወራውን። ቻሌንጅ አለ በጣም። ጠዋት እንዳልኳችሁ አሜሪካን ሀገር የሴትና የልጅ ሀገር ነው እየተባለ ነው። የወንድ ልብ የሚያወር እግዚአብሔርን ክብር የምትለማመድ ሴት ግን ብድግ ታደርገዋለች፣ ታደምቀዋለች፣ ይሄን ክብር ትጠቀማለች። የተሸከመው ክብር ተጠቃሚ ናት። በተሸከመው ክብር ውስጥ ትገባለች። ያን ጊዜ ምን ይሆናል? የሴት ወንድ፣ ሴት የወንድ ክብር ትሆናለች። መከበር ትፈልጋላችሁ ቶች? ለዚህ የእግዚአብሔር ግሎሪ፣ ለዚህ ለእግዚአብሔር ኢሜጅ ራሳችሁን ስጡ። ክብር ለእግዚአብሔር ይሁን። በዚህ በህልና በዚህ በቤተሰብ አምልኮ ውስጥ ለዚህ ሐሳብ ተገዙ። ክብር ለእግዚአብሔር ይሁን። የመጨረሻ ሐሳቤን ልና እጨርሳለሁ።
አብሮ የሚያመልክ ቤተሰብ የትውልድን ክፍተት ያጠባል። ትውልድ መካከል ክፍተት አለ በጣም። ሉቃስ 1:17 እንደዚህ ይላል፣ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስና መንፈስ ኃይል በፊቱ ይሄዳል። የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች የሚመልሰው መንፈስ ይምጣልን። አሁን በትውልዱ መካከል ያለው ክፍተት ትልቁ ክፍተት ይሄ ነው። ለምን? አብረው አይጸልዩም፣ ግን ልጆቹን ማዘዝ ይፈልጋሉ። ልጆቹን እንደሚፈልጉ ማድረግ ይፈልጋል። እንዴት ነው ሰው አብሮ ከልጁ ጋር በቤት ውስጥ ማምለክ የማይችል ሰው ልጁን ማዘዝ የሚችለው? ለመንፈስ ቅዱስ ያልታዘዘ ሰው ሌላ ሰው ይታዘዘኛል ብሎ እንዳያስብ። እግዚአብሔርን የሚሰማ ሰው፣ እግዚአብሔርን ሰምቶ የሚታዘዝ ሰው በቤት ውስጥ የሚታዘዙን ያፈራል። የሚሰሙት ይወጣሉ። ወገኖቼ ዛሬ እግዚአብሔርን ለመስማት የትውልድ ክፍተትና ጥበብ። ከልጆቻችሁ ሩቅ ናችሁ? እኔ ዛሬ በጣም ደስ ነው ያለኝ እዚህ ጋር ወጣቶች እንደዚህ ሳይ። እኔ በህይወቴ የሚያስደስተኝ ነገር እግዚአብሔርን የማመሰግንበት፣ ብዙ ጊዜ ከልጅ ልጆቼ ጋር አገለግላለሁ። እሱ መሳሪያ ይጫወታል፣ እሱ ወርሺፕ ትመራለች። እንደዛን ጌታ ሆይ እንዲህ አይነት እድል አሳየኝ። አይኖቼ የልጅ ልጆቼን አንተን ሲያመልኩ። ወገኖቼ ሰው ብዙ ነገር ሊናፍቅ ይችላል። እንደነው ለትውልዳችን የምንተው ክፍተት አለ፣ እናጠባው፣ እንጸልያለን።